ከሞትን በኋላ ነፍሳችንን መከተል የሚችል መሳሪያ ተሰራ። ተመራማሪዎች ከሞትን በኋላ ነፍሳችን ወዴት ይሄዳል ለሚለው መልስን ይዘው መጥተዋል። ከሞትን በኋላ ምን ይፈጠራል? ምን እንሆናለን? ይህ ነገር ለብዙዎቻችን ጥያቄ ነው። በበርካታ ሃይማኖቶች ላይ የሰው ልጅ ሕይወቱ ካለፈ በኋላ በሰማይ ቤት ፍርድን ይቀበላል። በመቀጠልም ሲኦል ካልሆነም ገነት ይገባል። ይህንን ብዙዎቻችን እናውቃለን። ተመራማሪዎች ግን ከሞትን በኋላ ወዴት እንሄዳለን ለሚለው የተለየ መልስን ይዘው መጥተዋል። እዚህ ድምዳሜ ላይ የደረሱትም በጣም የተራቀቁ ቴክኖሎጂዎችን ከሰሩና ለዓመታት ጥናት ካደረጉ በኋላ ነው። እኔም በዛሬው ቪዲዮ ከሞትን በኋላ ነፍሳችን ወዴት ትሄዳለች ሲሉ ተመራማሪዎች ያስቀመጡትን መልስ አስቃኛችኋለሁ። ሞት ለሁላችንም የማይቀር የተፈጥሮ ሕግ ነው። ዶክተሮችም እስከዛሬ በተቻላቸው አቅም ሁሉ ሰዎች ያለ ጊዜያቸው እንዳይሞቱ ለማድረግ ጥረትን ሲያደርጉ ቆይተዋል። ታዲያ የሰውን ሕይወት ለማቆየት ይጥራሉ እንጂ እስከዛሬ ሞት ከየት ይመጣል? እንዴትስ ነፍሳችንን ያሳጣናል? ነፍስ የምትባለው ነገርስ ምንድነች? አለች ወይ? ካለችስ ስንሞት ወዴት ትሄዳለች ለሚለው ምንም ትኩረት ሰጥተው ምርምር አድርገው አያውቁም። በ2022 የዛሬ 3 ዓመት ግን በሀገረ ሩሲያ ሚሊዮን ዶላሮች የፈሰሱበት ሰው ከሞተ በኋላ ምን ይፈጠራል የሚለው ላይ ብዛት ያላቸው ተመራማሪዎች ጥናትን አድርገዋል። ለዚህ ምርምር መነሻ የሆነውም በ2016 በሀገረ ካናዳ አንድ ግለሰብ የልብ ሕክምና እየተመላለሰ ይታከማል። ታዲያ በአንዱ ቀን በድንገት በሆስፒታል ውስጥ ሆኖ ሕይወቱ ያልፋል። ዶክተሮቹም በሞተበት ጊዜ የጭንቅላቱን እንቅስቃሴ ይከታተላሉ። ታዲያ ግለሰቡ ልቡ ብትቆምም ጭንቅላቱ ለተወሰነ ጊዜ በስራ ላይ ነበር። በዶክተሮቹ ገለጻም ይህ ግለሰብ ከሞተ በኋላ ህልም የሚመስል ነገር ሲያይ ነበር ብለዋል። ከዛ በኋላም በርካታ ተመራማሪዎች ከሞትን በኋላ ጭንቅላታችን ውስጥ ምን ይፈጠራል ለሚለው መልስን ይዘው መጥተዋል። የሰው ልጅ ከሞተ በኋላ ለ10 ደቂቃዎች ያክል ጭንቅላቱ ስራ አያቆምም። ይህም ማለት አንድ ሰው ሲሞት እንደሞተ ያውቃል። ይህ ብቻ ሳይሆን በነዛ 10 ደቂቃዎች ውስጥ በህይወት ውስጥ ደስተኛ የነበረባቸውን ቀናቶች በሙሉ ያስታውሳቸዋል። የሚወዳቸውን ሰዎች በህልሙ ያያቸዋል። በእነዚህ ደቂቃዎች ውስጥ የሞተው ሰው መጥፎ ነገሮችን ማየት እንደማይችልም ተመራማሪዎቹ ይናገራሉ። የሚያየው ደስተኛ የሆነባቸውን ቀናቶች ብቻ ነው። አንዳንዴም በዚህ ሐሳብ ውስጥ ሆኖ የሞተው ሰው እንባ ሊፈሰው ይችላል። ከ10 ደቂቃዎች በኋላ ግን ጭንቅላቱ ሙሉ በሙሉ ስራ ያቆማል። ታዲያ እነዚህ ተመራማሪዎች ከሞትን በኋላ ጭንቅላታችን ይሰራል ቢሉም ከሰውነታችን የሚወጣ ነፍስ አለ ወይስ የለም? ካለስ ነፍሳችን ወዴት ይሄዳል ለሚለው ግን መልስ የላቸውም ነበር። የሩሲያ ተመራማሪዎች ግን ይህንን ነገር ማጥናት ጀመሩ። ጥናቱን የጀመሩት ከ1971 ጀምሮ ነው። በወቅቱ በሀገር ሩሲያ ዋና ከተማ ሞስኮ ውስጥ የሚገኘው ሳይኮፊዚዮሎጂ ማዕከል ስንሞት ከሰውነታችን የሚወጣ ነገር መኖሩንና ለመኖሩን ለማወቅ ከኬጂቢ ጋር በጣምራ ትልቅ ምርምርን አድርገዋል። ይህ ምርምር የተመራው በዶክተር ግሪጎሪ ሲሆን ለምርምሩም በወቅቱ የነበሩትን ዘመናዊ መሳሪያዎች በሙሉ ተጠቅመዋል። የተጠቀሟቸው ዘመናዊ መሳሪያዎችም የዘመኑ ካሜራዎችን፣ ኤሌክትሮማግኔቲክ ሴንሰሮችን፣ ሌዘር ኢንተርፌርሞሜትር እና ሌሎች ዘመናዊ ቴክኖሎጂዎችን ተጠቅመዋል። በምርምሩ ወቅትም አንድ ሊሞት የተቃረበ ሰውን በክፍል ውስጥ አስተኝተው ነፍሱ እስኪወጣ ተጠባበቁ። ታዲያ ግለሰቡ ሕይወቱ እንዳለፈ ከመሳሪያዎች ውስጥ አንዱ ከሰውየው ጭንቅላት ውስጥ ከባድ ኃይል እንደወጣ መዘገበ። ይህ ኃይልም ለረጅም ጊዜያት በክፍል ውስጥ ቆይቷል። ምርምሩ በድጋሚ የተደረገ ሲሆን የማሽኑ መልስ ግን አንድ አይነት ነበር። ዶክተሩም ከሰውየው ውስጥ የወጣው ነገር ንቃተ ህሊና ወይንም ነፍሱ ነው ሲል ደምድሞ ነበር። ታዲያ ይህ ምርምር ከተደረገ ከበርካታ ዓመታት በኋላ በ2022 የሩሲያ ተመራማሪዎች ሌላ አዲስ ነገር ይዘው ብቅ ብለዋል። የዚህ አይነት ምርምሮችን በማድረግ የሚታወቁት የሩሲያ ድንቅ የምርምር ሰዎች ነፍስ ከስጋ ስትለይ ማወቅ የሚችልና ነፍስ የምትሄድበትን ቦታ መከተል የሚችልን ዘመናዊና ውስብስብ ከባድ መሳሪያን ይዘው መጥተዋል። ይህ መሳሪያ ስሙ SIC ወይንም ስፕሪት አይደንቲፊኬሽን ኮድ በመባል ይጠራል። ማሽኑን ለመስራት ረጅም ዓመታት ፈጅቶባቸዋል። የሰራውም ድርጅት ቭላርቴክ የሚባል ሲሆን ድርጅቱም ማሽኑን ፍቃደኛ በሆኑ 50 ሆስፒታሎችና 2060 ሰዎች ላይ ሞክሮታል። ይህ ማሽን ከንቃተ ህሊናችን ወይንም ነፍስ እያልን ከምንጠራው ነገር ጋር እጅጉን በተራቀቀ መንገድ እንዲገናኝ ይደረጋል። ሰዎቹ ሲሞቱም ማሽኑ የሰዎቹ ሚሞሪ እንዲሁም ንቃተ ህሊናቸው ከሰውነታቸው ወጥቶ ወዴት እንደሚሄድ ይከታተላል፣ የደረሰበትንም ይመዘግባል። ታዲያ በዚህ ምርምር የተመዘገቡት መረጃዎች በሙሉ ተመሳሳይ ነበሩ። በመጀመሪያ ሰዎቹ ህይወታቸው እንዳለፈ ማሽኑ ከአእምሯቸው የሚወጣውን ሞገድ ይከታተላል። ማሽኑ በስራ ላይ ሳለ ግን ነፍስን መከታተል የቻለው ለጥቂት ደቂቃዎች ነበር። ምክንያቱም የሰዎች ንቃተ ህሊና ወይንም ነፍስ የሚጓዝበት ፍጥነት ለማሰብ እንኳን የሚከብድ ስለነበረ ነው። የሰዎቹ ነፍስ ይጓዙ የነበረውም ቢሊየን ላይት ይርስ ነበር።
በመሃል ማሽኑ ከብዶት ስራ ያቆመ ሲሆን በድጋሜ ማሽኑን ሲያስነሱት ግን ከሰዎች ውስጥ የወጡት ነፍሶች ወይንም ንቃተ ህሊናዎች መዳረሻቸውን ያደረጉት ጄዜድ 140 የተባለውን ጋላክሲ ነበር። ተመራማሪዎቹ የሰዎቹ ነፍስ ወደዚህ ጋላክሲ ለምን ሄደ ለሚለው ምንም አይነት መልስ የላቸውም። ብዙዎችም እዚህ ጋላክሲ ላይ ምን አለ፣ የሰዎች ነፍስ ከወጣ በኋላም ለምን ወደዚህ ጋላክሲ ሄዳል ለሚለው መልስን አላገኙም። አሁን ላይም በርካታ ሰዎች ኢንተርኔት ላይ ሰርች ከሚያደርጓቸው ነገሮች ውስጥ አንዱ ይህ ጋላክሲ ነው። ይህንን ነገር ወደፊት ጊዜ የሚፈታው ይሆናል። እናንተስ ስለዚህ ምርምር ምን ትላላችሁ?